ነው እየተናገርኩ ለሱዳንና ለኮንጎ አይደለም እየተናገርኩ ያለው የራሳችን ወገን ነው። እኔ እየተናገርኩ ለአፍሪካ ህብረት የአፍሪካ ህብረት ምንም የረዳው ነገር የለም። ጦርነት ሲወጣ እያየው ነው፣ ሰው እያለቀ ነው። ሄዶ ሽምግልና አይጠይቅም። በአገር ውስጥ ያላችሁ ደግሞ መንግስት ሰራተኛ፣ ሀብታሞች፣ ሽማግሌዎች ምን እየሰራችሁ ነው? የኢትዮጵያ መንግስትና የአማራ ፋኖ ኖቤል ፒስ አትጠይቁም እንዴ? ኦነግ ሸኔ ደግሞ በኦሮሚያ ውስጥ ሽማግሌዎች የለ? ሽማግሌዎች ድሮ ጊዜ ሰው የገደለውን ይጨርሳል። በገንዘብ ቁጭ ብሎ በወግ በምናምን ይጨርሳል፣ ካሳ አስከፍሎ። አሁን ታዲያ በአገር ቤት ሽማግሌ የለ? ሀብታም ምን እየሰራ ነው? ጋዜጠኛ ምን እየሰራ ነው? በትክክለኛ መንገድ እርቅ አይጠይቅም እንደ? በኢትዮጵያ መንግስት መካከልና በፋኖ ውስጥ በአማራ ውስጥ የተፈጠረውን ጉዳይ ደግሞ የክልላዊ መንግስት፣ የደቡብ ክልል መንግስት፣ የኦሮሚያ ክልል መንግስት፣ የትግራይ ክልል መንግስት እነ ጌታቸው ረዳ እነ ደብረጽዮን ያውቃሉ ስለ ህግ። ለምን እርቅ አይጠይቁም? የፌደራል መንግስትና በአማራ ክልል ውስጥ የፋኖን ችግር ምንድን ነው? በአማራ ውስጥ አማራ ማለት እየተዋጋ ያለ ፋኖ ለአማራ ብሎ አይደለም። የአማራ ልጅን እየገደለው፣ የአማራ ሴቶችን እየደፈረው ለአማራ አይባልም ይሄ ነገር። ከአማራ ደግሞ መንግስት የተቀበለው ነገር ምን አለ? እባካችሁ በትህትና በሰከን ያለው መንገድ በትክክለኛ መንገድ እርቅ እንዲጠይቁ በትህትና እናሳስባለን። እኛ ደግሞ ሰላም እንዲወርድ ነው ብቻ የምንፈልገው። የፖለቲካ ነጋዴዎችም አይደለም፣ ወንበር ፈልገንም አይደለም። ንጹሃን የሚሞተው ንጹህ ደም እየፈሰሰው ሰው የሚሞተው ለዛ ነው እኛ ድምፅ እንድትሆኑ የምናሳስበው። እኛ የምንፈልገው መቼም ሰላም እንዲወርድ የምንፈልገው በሀገራችን። ሰላምን የሚያወርደው ህዝብ ነው። መንግስት ማለት ህዝብ ነው። ህዝብ ማለት መንግስት ነው። አንድ ነገር ከጠፋው መንግስትን ኮምፕሌን ማድረግ፣ አንድ ችግር ከመጣው መንግስትን ኮምፕሌን ማድረግ። አንተ ለልጅ ክላሽ በሬ ሸጥተህ ከብት ሸጥተህ ክላሽ ገዝተህ እየሰጠህ ነው ለጦርነት ሂድ ብለህ እንዲህ ሆነ መንግስትን ኮምፕሌን ታደርጋለህ። መንግስት ምን ያደርጋል? እንዳያችሁ በ2013 መንግስት ትግራይ ክልል ወደ ጫካ ሄደዋል ለውጊያ ከመከላከያ ሰራዊት ጋር ለመዋጋት በህይወት ጋር። ታዲያ ከዛ በኋላ መንግስት ምን ያደርጋል? ሶሪ አም ኖት ሴሊንግ አም ቢዚ። ለዚህ ጉዳይ ድምፅ እንድትሆኑ እናሳስባለን። ድምፅ እንድትሆኑ እናሳስባለን። ይባካችሁ ድምፅ እንድትሆኑ እናሳስባለን። ይሄን ጉዞ ደግሞ መቀጠል ነው። እኛ በኢትዮጵያ ውስጥ ያላችሁት ለአቅመ ሔዋን የደረሳችሁት ሴቶች ከ15 እስከ 20 የደረሳችሁት ከ20 እስከ 50 60 የደረሳችሁት አዛውንት እናቶች የኢትዮጵያ መንግስትን ሰላማዊ ሰልፍ ወጣችሁ መብት እንድትጠይቁ። ሴቶች ለምን ይገደላል በአገር ቤት? ህፃኖች ለምን ይሞታል? እኛ የሰላም ደህንነትና የመብት ተሟጋቾች ለሴቶች ጥብቅና ልንቆም መንግስትን ኮምፕሌን ለማድረግ ሚሴጅ ልልክ ነው። በኢትዮጵያ ብልጽግና ተንኪ በጥሩ ነው አይዲ ነው የመጣው። ኢትዮጵያ እያደገች ነው። የኑሮ ውድነት ይኖር እንጂ እሱ የዓለም ችግር ነው። የአፍሪካ ችግርም የኢትዮጵያ ችግርም አይደለም። የህዝብ ብዛት የፖፑሌሽን ብዛትና የኑሮ እጥረት የኢትዮጵያ ችግር ብቻ አይደለም። የአፍሪካ ችግር ነው፣ የአውሮፓ ችግር ነው፣ የሁሉም የዓለም ችግር ነው። እሱን ደግሞ የምታሸንፈው በሰላምና በስራ ነው የምታሸንፈው። ለማይሰራ ካሁን በኋላ እንጀራ አትስጡ። ሴት ሆነ ወንድ ሆነ ሴት ለአቅመ ሔዋን ደርሳ ወንድ ሆኖ ለአቅመ አዳም ደርሶ የማይሰራ ከሆነ ትምህርት ቤት የማይሄድ ከሆነ ዱርዬ ሆኖ አገሩን እያረማሳ ማታ ገብቶ ተኝቶ እራት ባልቶ ምናምን ሆኖ የማይሰራ ከሆነ የማይሰራ ሰው ለራሱም አይጠቅምም፣ ለቤተሰቡም አይጠቅምም፣ ለሀገሩም አይጠቅምም። አገሩን ሀብታም የሚያደርገው የሀገሩ ህዝብ ነው። ሰርቶ ለፍቶ ነግዶ ግማሹ ተምሮ ግማሹ ግብርና ሰርቶ በዛ መንገድ ነው አገር ሀብታም የምትሆነው። ሰውማ ጦርነትን መረጣ። ሙስሊም ከሆንክ ወደ ሙስሊም ስገድ፣ ጴንጤ ከሆንክ ወደ ቸርች፣ ኦርቶዶክስ ከሆንክ የራስን ቸርች ለምን ታቋሻለህ? ሌላ አሁን ብዙ ችግር እኮ ነው አለ በኢትዮጵያ ውስጥ። የብሔር ችግር፣ የሃይማኖት ችግር፣ በዛ ደግሞ የፖለቲካ ነጋዴዎች አለ በሶሻል ሚዲያ በውሸት። አሁን አሜሪካ ቁጭ ብሎ ከዋሽንግተን ዲሲ ይሆናል የራሱን ዩቲዩብ ፈጥሮ ከዋሽንግተን ዲሲ ይሆናል። ውሸተኛ ከዋሽንግተን ዲሲ አይደለም የራሱን ዩቲዩብ ነው አማራና ኦሮሞ እያባላው የኢትዮጵያ መንግስትና ሌላ ፖለቲካ ፓርቲዎች እያባላው። ይሄ ጥሩ አይደለም። በዓለም ዙሪያ ያላችሁት በአፍሪካና በአውሮፓ ውስጥ ያላችሁት ሰከን ብላችሁ
የተኛው ጋዜጠኛ ትክክለኛ ነው? የተኛ ጋዜጠኛ ነው መጥፎ አገርን እያባላ ያለ? አይታችኋል። እነ መሳይ መኮንን አሁን በሲናገሩ በዩቲዩብ ሲመጡ ከዋሽንግተን ዲሲ ይላሉ። አገር ቤት ውሽተኛ ዩቲዩብ የከፈተው አለ። ጥሩ አይደለም። ሰከን ብላችሁ ምሁራኖች እንዲመለከቱ ይሄን ነገር እንዲቆም እናሳስባለን። በኢትዮጵያ ውስጥ ያላችሁ ደግሞ ሴቶች የምናቀርበው ለእናንተ ይባካችሁ ለምን ትጮያላችሁ? በሚዲያ መናገር ጥሩ ነው፣ እሱን መቃወም አይደለም። ሴት ልጅ ማለት የሰው ዘር ነው። እግዚአብሔር በቅድሚያ አዳምን ፈጥሮ ለአዳም ደግሞ አንድ ፒስ አጥንት አውጥቶ ሴትን ፈጥሯል። ታዲያ አቂም የተሰጠው ወንድ ልጅ ሴትን ለማግደል ነው እንዴ? ሴትን ለማሰቃያት ነው እንዴ? ሴትን ለመድፈር ነው እንዴ? በኢትዮጵያ ውስጥ የሴቶች ግድያ እንዲቆም እናሳስባለን። ሴቶች ደግሞ ለአቅመ ሔዋን የደረሳችሁት ከ15 20 ደረሳችሁት እድሜ ደግሞ እናቶች ከ30 እስከ 50 እስከ 60 አዛውንቶች ሰላማዊ ሰልፍ እንድትወጡ መንግስትን ፍትህ ለመጠየቅ ሴቶች እንዳይሞቱ፣ ሴቶች እንዳይደፈሩ። በየቦታው ሴቶች ይገደላሉ በባል በየቦታው በቦይፍሬንድ በፍቅር እጮኛ ይገደላሉ በሽጉጥ በየቦታው ይደፈራሉ። ጥሩ አይደለም። መንግስት ለዚህ ነገር እርምጃ እንዲወስድ አንድ ሰው በሽጉጥ ገሎ በውለዋ ገሎ ይሄ ሚስቴክ አይባልም። ሚስቴክ ማለት የመኪና አደጋ ነው፣ ሌላ ችግር ነው። ጥሩ አይደለም። ለምን ይገደላሉ? ሴቶች በየቦታው እየገደሉ ነው። በአዲስ አበባ፣ በኦሮሚያ ክልል፣ በአርባ ምንጭ በምናምን ትላንት አይቷቸው በብዙ ቦታ ሴቶች ስቃይ አዩ። አገር ቤት ስቃይ። በመንግስት ስራ የምትሰሩት መምህራኖች፣ ምሁራኖች፣ ነርስ፣ አርቲስቶች በብልጽግና ውስጥ የምትሰሩት ለምን አትናገርም ስለ ሴቶች? የሴቶችና የህፃኖች መብት ተገፈፈ አገር ቤት። ሰራ አንድ ወንድ ካገባ በኋላ ከሁለት ልጅና 3 ልጅ ከወለደ በኋላ ማግደል ነው ሚስቱ። ትዳር ማይማሽ ከሆነ ለምን አይለቅም? ሴትን የምትገድል ወንድ አንተ ውሻ ነህ። እግዚአብሔር ይከካም። በእግዚአብሔር ፊት እንጂ እናገራለሁ። በትክክለኛ መንገድ ሪስፖንድ ከፈለክ ስልኬን ሰጣለሁ፣ በኮሜንት ስር አስቀምጣለሁ፣ ትነጋገራለህ ከኔ ጋር። የውሻ ሴት ልጅ ለምን ትገደላለች? ለምን ትደፈራለች? አንድን ሴት ደግሞ ለፍቅር ለማግባት ከጠየቅ እምቢ ካለች ትምህርት ልማር ነው፣ ስራ ሊሰራ ነው፣ እድሜ ያልደረስን ምናምን ግን አይደለም። ሰው ወዳ እኮ ከወደደች ነው የምታገባው። ትዳር ልፈልግ ማለት ማንም ለማስገደድ አይችልም። የገዛው እናትና አባትን ለማስገደድ አይችሉም። ትምህርት ሊማር ነው። እድሜ ደግሞ እስከ 25 28 30 ሊቆይ ነው። አላገቡ ልትልም ትችላለች፣ መብት ነው። በግድ ለማግባት የሚታገዱት ወጣቶች ይባካችሁ፣ ይህ አስፈላጊ አይደለም። ምን ሴት ጠፍቷል እንዴ? በአገር ቤት ሴት ጠፍቷል። ከኬንያ አታገባም እንዴ? ከሶማሊያ ጥቁር ማለት ጥቁር ነው። አፍሪካ ምንድነው ይሄ ኃይል ጭካኔ? እኔ አሁን ከደቡብ ክልል ነው፣ ከምባታ ነው። ኦሮሞን መግደል ማለት ኢቴን መግደል ነው። አፋሪን መግደል ማለት ኢቴን መግደል ነው። ሶማሊያ አማራ መግደል ማለት ኢቴን መግደል ነው። በህሊና በስብና አንድ ነገር የሚጠላው ሴትን የሚያስጨንቅ አዋቃለሁ። ሴቶች ይናገራሉ በብዛት አዋቃለሁ፣ ይኮራሉ ባለው ነገር። አሁን በኢትዮጵያ ውስጥ ለምሳሌ ኃይል በየትኛውም በዓለም አቀፍ ደረጃ ሊሆን ይችላል፣ በአፍሪካ ውስጥ ሊሆን ይችላል። ባለቤቱ ሀብታም ከሆነ ያ ሀብታሙ አባወራ አይደለም የሚኮራው። እሱ የተወለደ ሴት ልጅና ወንድ ልጅና ሚስቱ ይኮራሉ። ይሄ በተፈጥሮ ያደገን ነገር በአገር ቤት። ስለዚህ ለሴት ምላስ ብላችሁ ሴት አትገደሉ ወንዶች እባካችሁ። እግዚአብሔር የተሰጠው ጂዲፒ አለ። ወንድ ማለት 300 400 500 ጂዲፒ አለ የማሰብ። ሴቶች ያለ ጂዲፒ 50 ወይስ 100 ብቻ ነው። ሱሪ ታጠቅ፣ አርቲስት ይሁን፣ በፓርላሜንት ቁጭ ትብል፣ ከወንድ ጋር ተቀላቅላ ነው የማሰብ። የፖለቲካ አይምሮ ትንሽ ነው የሴቶች። በምላስ ሊነኩ ይችላል፣ ያንጮጫል። አረታ ወንዶች እባካችሁ በትህትና እናሳስባለን። ያገባችሁም ያላገባችሁም ለፍቅር ብላችሁ የጠየቃችሁ ቦይፍሬንድ ገርልፍሬንዳችን አታደርጉ። ገርልፍሬንድ ቦይፍሬንድ ፍቅር እጮኛ አይኖር ማለት አይደለም። ለምን ትገድላለህ? ለምንድን ነው የምትገለው? አትግደል፣ አታሰቃይ። በትክክለኛ መንገድ ህይወትን መምራት አስፈላጊ ነው። ቦይፍሬንድ ገርልፍሬንድ መኖር እስከ ለማግባት አቅዳ እሷም እየሰራች አንተም እየሰራ ይሄ ትክክለኛ መንገድ ነው። እንደ እግዚአብሔር መንገድ አይደለም ግን ይሁንና የምድር ነገር ነው። እሱ ማግባት ማለት እግዚአብሔር የሚፈቅደው ዘር ትናገራለህ፣ የአባቱና የእናቱን ወግ ትጨርሳለህ፣ ታገባለህ። እሱ እንደ እግዚአብሔር አመለካከት። ሚስት ከሞተች ባል ለማግባት ወንጌል ይፈቅዳል። ሚስት ከሞተች ሌላውን ለማግባት ይፈቅዳል።
ሶ ስፔሻሊ ቴክኖሎጂ ነው ቦይፍሬንድ ገርልፍሬንድ ድሮ የሌላ ነው እኛ ህፃናት እያለ አገርበት እያለ ይሄ የሌላ ነው ግን አሁን ዛሬ አለ እንደ አውሮፓ እንደ ሌላ ሀገር እንደ አፍሪካ እንደ ሌላ ሀገር ምንም ችግር የለም ጥሩ ነው እንደ ዘመኑ መኖር ጥሩ ነው ግን ማግደል አስፈላጊ አይደለም ይባካችሁ እንድትቆሙ እንደዛ ያለስ ሴቶች ደግሞ መንግስትን ፊት እንጠይቁ የሴቶችና የህፃኖች መብት እንዲከበር ሴትን የሚገደል ይገደል እስር ቤት እንዳይሄድ ሴትን የሚደፍር ቁላው ይቆረጥ አለ አልተገደሉም በወንድ በደቡብ አፍሪካ አለ ያገቡትን ያላገቡት ወንድላቶች አልተገደሉም በሰው ሀገር በአሜሪካ አለ ያገቡት ያላገቡት እየኖሩ ታዲያ በአገር ቤት በየቀኑ ይገደላሉ ሴቶች ባል ይገላል ሚስቱን እንደዛ ያለን እርግማን ሰላማዊ ሰልፍ እንድትወጡ ሴቶች ደግሞ መንግስትን ፊት እንድትጠይቁ ሴትን የሚገደል ይገደል እስር ቤት አይድ እና እየተናገርክለው የህፃኖችና የሴቶች ችግር ብቻ ነው በሌላ ፖለቲካ አልገባም የመኪና አደጋና በሽጉጥ የሚገለው ትክክል አይደለም ይሄ በሽጉጥ የሚገለው ሚስቴክ አይደለም ሴቱን ደግሞ ሱሪውን አውጥቶ የሚደፍር ሚስቴክ አይደለም ሴትን የሚገደል ይገደል እስር ቤት እንዳይድ ሴትን የሚደፍር ቁላው እንዲቆርጥ አይሞት ቁላው እንዳይቆም ወደ ሆስፒታል ወስዶ ኢንጀክሽን ማድረግ ለዘላለም ቁላው ቃው እንዳይቆም ሱሪውን አውጥቶ ሴትን የሚደፍር ምን አባቱ የሚደፍረው አንተ ከካም ወንድ ነህ ወንድ አትባል ይሄ የተሰጠው ጉልበት ለወንድነት ለትምህርት ወንድና ለጦርነት ሴትን ገንዘብ እየበላ ሴቶችን እያሰቃየ ይከካም ናንተ ከፈለክ ለምን አሰረም ጠንክረህ ለምን አታገም የራስ ሚስት ለምን አታነጋግር በትክክለኛ መንገድ እሺ የምትፈልገው ደግሞ ትዳር የምትፈልገው የማትፈልገውን ትታይ ታዲያ የፈለከውን ለማብላት እርግማን ነው የምትሰራው